አያችሁ ቪዲዮ ተቆረጠብኝ ማለት ነው። በቃ ከነሱ ጋር ሲደባደቡ ሲጮሁ ሲያለቅሱ የጀመርኩት ቪዲዮ ተቋረጠ ማለት ነው። እና ለምንድን አንድ ወረት ነው ታውቃላችሁ፣ አብሮ የመጫወት እንትን ባህሪ የላችሁም። እንዴት እንደሆነ አላውቅም። አይዶን ነው ባህሪያቸው የተለያየ ነው። እያንዳንዳቸው ባህሪ የተለያየ ባህሪ ያላቸው። በቃ ምን እንደሆነ አላውቅም። ብቻ ልጠብቃቸው ቁጭ ብዬ ሌላ ሰራተኛ አለች። እሷ እስክትመጣ ድረስ እኔ ግዴታ መጠበቅ አለብኝ። አሁን ስንት ሰዓት ነው መሰላችሁ? እንግዲህ ሰዓት እዚህ ጋር ነው፣ እንደዚህ ላሳያችሁ። 7:26 እና ልጠብቃችሁ እስኪ ቁጭ ብዬ። ምክንያቱም ቤተሰቦቻቸው ተኝተዋል። አጎትና አባት አለ፣ ግን አጎትና አባት አለ። እነሱ ደግሞ የራሳቸው ስራ ይዘዋል። ኳስ እያዩ ነው። ኳስ አንድ ስራ ነው። እና እንግዲህ የራሴስ ወሬ የጀመርኩላችሁ፣ ወደ ወሬ ልመለስ፣ ወደ ራሴ ህይወት፣ ወደ ራሴ ነገር ልመለስ። የልጆቹ ይብቃ። አሪፍ ቪዲዮ፣ አሪፍ አጀማመር ነበረ። እንዴት ናችሁ? ሰላም ብዬ ልጀምር። ሰላም እንዴት ናችሁ? ደህና ናችሁ ብዬ የጀመርኩት ቪዲዮ ተበላሽቶብኛል። ልጆች ጭሆብኝ አቋረጥኩት ማለት ነው። ሰላም ሰላም፣ ውድ የመዲ ዩቲዩብ ተመልካቾቼ እንዴት ናችሁልኝ? ደህና ናችሁ ወይ? ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ መልካም ነው፣ ሁሉ አሸዋይና ነው። እግዚአብሔር ይመስገን። ዛሬ ላልፈን ነገን እንደርስ እናያለን፣ እናድራለን፣ እንውላለን። ነገን የሚያሳየን ማን ነው? ልዑል እያሉ እግዚአብሔር ነው። የኔን ነገር ላወራ ስል እንባም ይቀድመኛል። ይከፋኛ ነው። አንዳንድ ጊዜ ያሳለፋችሁትን ነገር ወደኋላ መለስ ብላችሁ ስታስቡት ያው እግዚአብሔር ከሰጠን ነገር ወይም ደግሞ ከነበሩበት ይልቅ ካለፈልን ይልቅ የሚመጣው መጠበቁ ነው የሚሻለውና ከፋኝ። እየመጡ ነው መሰለኝ እግዚአብሔርን እና ምንድነው የምመክራችሁ መሰለኝ እግዚአብሔርን ይሄን ነገር አውርቼው አላውቅም። የመዳም ቅመሞች በህይወታችሁ ህይወት አንድ ናት። ያም ማለት በህይወታችሁ ስትኖሩ እግዚአብሔር ቀድሶ ባርኮ የሚሰጥ ትዳር ነው አይደለ? እንዲህ ሆኜ ነው እንዲህ አድርጌ ነው ብዬ ማንንም ላይ ጣቴን ለመቀሰር አይደለም። አንድ ነገር የምነግራችሁ ነገር የራሳችሁ ጥፋት ደብቃችሁ የእከሌን የበደለኝ እከሌ ነው እንደዚህ ያደረገኝ ብለን ከምናወራ ራሳችንን እንወቀስ። መጀመሪያ ከራስ ነው የሚጀምረው። ራሴ ስስተካከል ነው ሌላ ሰው ተስተካክሎ ማየት የምፈልገው። ምክንያቱም ሰው ልጅ እዚች ምድር ላይ ስንፈጠር እንዴት ነው እናት፣ ከእናት የቀጠለ አባት፣ ወንድ ልጅ አባትም ነው ወንድምም ነው፣ ቀጥሎም ባልም ነው። ተረዳችሁኝ አይደለም? ትላንትና ትንሽ ሰዓት ወይም ትንሽ ጊዜ አብሬ አሳልፌያለሁ። ጥሩ ነገርም አይቻለሁ፣ መጥፎም ነገርም አይቻለሁ። ሲወደስ ዋይ ማለት የምፈልገው የምታውቃላችሁ ህይወት ያስተምራል ያልኩኝ ምክንያት አለኝ። የነበረብኝ ነገር የደረሰብኝ ነገር ወይም ደግሞ የሆንኩትን ነገር እኔ ሊያስተምረኝ ስለሆነ አመሰግናለሁ። በነገራችን ላይ ሰው እየመጣ ነው። ላቋርጥና እጀምራለሁ። እንዳሁኑ እንዳይበላሽብኝ እንዳስታውስ ይርዳኝ። እንግዲህ ውዶች የተመልሼ መጥቻለሁ። ሀሳቤን ልጨርስ እና የማንንም ጥፋተኝነት አናድርግ። ምክንያቱም ምናልባት እግዚአብሔር ሊያስተምረን ይሆናል። የኔ ምን መሰላችሁ ስህተት የሆነ እኔ ከአንድም ሁለቴ ተሳሳትኩ። እንዴት ተሳሳትኩኝ? ጥሩ ነው።
የሁላችንም ጭንቅላት የተሰጠን የሆነ የምናምንበት ነገር አለ። እኔ ደግሞ ሁልጊዜ በሱ አምናለሁ። ራሴ ላይ ስለምሰራ እውነቴን ነው የምነግራችሁ፣ ራሴን በጣም ነው የማደንቀው። ምክንያቱም ያሳለፍኩትን ያደግኩበትን የሚሄድበትን መንገድ ጠንቅቄ ያውቀዋለሁ። ሰው ልጅን አይበድል፣ ሰው ልጅን የህይወት የሚያጠፋ አይሁን እንጂ አትስረቁ፣ ምንም አትበሉ። ምንም አይነት ስራ ላይ እግዚአብሔርን አላፍርም። ምክንያቱም ሰው ልጅ እዚች ምድር ላይ እግዚአብሔር ስሩ፣ ጥራችሁ፣ ግራችሁ፣ በላባችሁ ኑሩ ብሎ ጉልበት ሰጥቶናል፣ አይን ሰጥቶናል። ሁሉ ነገሬ ጤነኛ ሙሉ ነኝ አይደለ? በምንም ሳምል አላፍርም። በምን እንደማትፍር ታውቃላችሁ? ከዋሸውኝ፣ ከሰረኩኝ፣ ኃጢአት ከሆነ ዝማዊ ከመሆን ዝሙት እግዚአብሔር ከሚጸየፋቸው ሙሉ ዝሙት ነው። ከዛ ውጪ ምንም ነገር እሰራለሁ። ኢትዮጵያ ገብቼ አረብ ሀገር ላልመለስ እግዚአብሔርን በህይወቴ ከልጅነት እስከ እውቀት ምን ሰርተሽ ታውቂያለሽ ብትሉኝ የቀን ስራ ሰርቼ አውቃለሁ። ገና ከልጅነቴ ባሬላ ይሄ እጄ ባሬላ መያዝ በማልችልበት ሰዓት ውሃ እያጠጣሁኝ ተቀጥሬ በ6 ብር በ99 በ2000 የስንት ዓመት ልጅ ነሽ ብትሉኝ 9 ዓመት። እኔ ስራ የጀመርኩት በ9 ዓመቴ ነው። ልጅነቴ ሳልጥስ ይሄ ፊት እንደዚህ የበለዘ እንደዚህ የጠቆረ ልጅ ነኝ። ገና ያለ አቅሜ ካለ እድሜ የማሰብ የተነሳ ነው። በምንድን ነው የማምነው? ለምንድን ነው እንደዛ ያልሽን ስትሉኝ በመስራት አምናለሁ። የሰራ ሰው ይለወጣል። እና አረብ ሀገር ስንት ዓመት ሰራሽ? 13 ዓመት ደምሮ 13 ዓመት በምትጫወቱበት ሰዓት፣ በልጅነታችሁ ጨዋታ በሚናፍቁበት ሰዓት እኔ ነበርኩኝ፣ የሰው ኩሽና ነበርኩኝ። እግዚአብሔርን መሳቅ ሲያምረኝ ስቄ አላቅም። አንዳንዴ ትንሽ እንትን የሚለኝ ታውቃላችሁ፣ ትንሽ ቅር የሚለኝ ሰው ልጅ መጫወት ሲችል መሳቅ ሲችል ብዙ ጊዜ ሳቅን አልችልም። ብዙ ጊዜ ደስታን አላውቅም። ቶሎ ብሎ የሚታየኝ ምን እንደው ታውቃላችሁ? ማልቀስ፣ መከፋት፣ ከዛም በኋላ ማሰብ፣ ከዛም በኋላ ጀስት እንዴት ነው ጓደኛ ኖሯችሁ እናንተ ጓደኛ አለን፣ ከጓደኛ ጋር እናወራለን፣ ከጓደኛ ጋር እኔ ቢያንስ ሚዲያ ላይ ያገኘኋቸው ጓደኞች እንጂ በቁም ነገር ከልጅነቴ የማውቃት አንድ ጓደኛ ናት። ዛሬ እንግዲህ አሁን ሰጋ ያለው እና እውነት በቃ ይሄ ሁላ እየናፈቀኝ በስደት መሳቅ ባለብኝ ሰዓት፣ መጮት ባለብኝ ሰዓት ስደት ላይ ነበርኩኝ። ከ13 ዓመት ከ14 ዓመት በኋላ 14 ዓመት ኦልሞስት 14 ዓመት በኋላ ሀገሬ ተመለስኩኝ። እውነቴን ነው። በሰራዋቸው ቁጥር በሰራሁት እድሜ የሰራሁትን ነገር እግዚአብሔር ይመስገን ቤተሰቦቼን የሚያሳርፍ እናቴን የሚያሳርፋት ወንድሞቼ በቂ ባይሆንም እነሱ ባያመሰግኑም ወይ ደግሞ ይሄ በሷ መጥቷል ብሎ ባያውቁም አንድ ቀን ይገባቸዋል። መማር የሚችሉት ተምሯል። እኔ ባልማር እነሱ ተምሮልኛል። እኔ ዛሬ ማንበብ መጻፍ ወይ ነገር እንትን ባልችል ተናኖሾቼ ተምሮልኛል። ለቁም ነገር እየበቁ ነው። እናቴ ደግሞ ከምንም በላይ ደግሞ 9 ወር በሆዷ ተሸክማኝ ለ3 ዓመት ጡቷን አጠብታኝ በጀርባ ተሸክም እናቴ አርፋልኛለች። እግዚአብሔር በቃ ከምንም በላይ ደስተኛ መሆኑ ይሄ ነው። በቃ እናቴ አርፋልኛለች። ሁልጊዜ ይሄን ነበር የማስበው፣ ሀሳብ ይሄ ነበር እና ሀሳቤ የተሳካልኝ ይመስለኛል። ምን ልላችሁ ፈልጌ ነው፣ ኢትዮጵያ ሄድኩኝ አይደል? ኢትዮጵያ ሲሄድ ምን ናፈቅ መሰላችሁ? ራሴን እንደ ሙሉ በቃ ራሴን ሙሉ ሰው ነኝ አይደለ? ምንም አልጎደለኝም ብዬ ነበር የማስበው። ለምን መሰላችሁ? ሰው ላይ ጣታችሁን አትጠቁሙ፣ ራሳችሁ ጥፋተኛ ልትሆን ትችላላችሁ ብዬ ያልኩት ምንድን ነው፣ ሰው ስታገኙ ማለት ልክ አሁን እንዴት ናችሁ እናንተ? ትላንትና የሆነ ሰው ይርባችኋል፣ መጫወት ትፈልጋላችሁ፣ ማውራት ትፈልጋላችሁ፣ መወያየት ትፈልጋላችሁ። ፍቅር የሚሰጣችሁ ሰው የለም። ፍቅር የሚሰጣችሁ ስታገኙ ብዙ ነገር ትሳሳታላችሁ።
እኔ ምን ተሳሳትኩ መሰላችሁ? ባል መሆን ሲገባ ወንድ ልጅ ራሳችሁን ዝቅ አድርጋችሁ እንደ እናት ከሱ የሚጠበቀውን ነገር እናንተ ማድረግ እንገራችሁ። ቀድሞ እሱ መገኘት ያለበት ቦታ ላይ እናንተ መገኘት፣ ያለ እናንተ አደጋለሁ። እኔ ይሄን ነገር የምነግራችሁ የአረብ ሀገር እህቶቼ ብቻ ነው። ኢትዮጵያ ያላችሁ ችግር የለውም፣ ያውቃሉ፣ ያውቁበታል። የእውነት ኢትዮጵያ ያሉ እህቶቼ በጣም ጀግና ናቸው፣ በጣም ጎበዝ ናቸው። ልባቸው ደንደን ይላል። የኛ ልብ ግን ስስ ነው። አላቅም ለምን እንደሆነ። ከነሱ ተወልደን ከነሱ ወተን ለምንድን ነው ስደት ስንመጣ ለምንድን ነው እንደዚህ እጄ እንደዚህ እየተበጣጠሰ ክሮሮክስ እየበጣጠሰኝ በዚህ ሰዓት አሁን 2 ሰዓት 8 ሰዓት ነው 8 ሰዓት ከሌሊቱ 8 ሰዓት ተቀምጬ የ3 ሰዓት 4 ሰዓት እንቅልፍ እየተኛውኝ የሆነ ሰንባዲ መጥቶ በህይወታችሁ አስገብታችሁ በህይወታችሁ ላይ ሲጫወት በህይወታችሁ በቃ የእናንተ ያዘነ የእናንተን ያፈቀረ እናንተን የወደደ መስሎ የእናንተን ዝቅተኝነት የእናንተን አረብ ሀገር ነበርሽ፣ እብድነሽ፣ ቀውስነሽ መቼ መሰላ ታዲያ እንደዚህ መባል እጅግ በጣም ያማል። ስለዚህ ምንድን ነው ምን ልትመክሪን አሰብሽ ካላችሁኝ፣ ምን ልመክራችሁ ምስል ያሰብኳችሁ ከአረብ ሀገር ከተመለሽ እውነቴን ነው የምልሽ፣ ክርስቲያን ከሆንሽ ንስሐሽን ግቢ፣ ሱባኤ ግቢ። ከንሳ በኋላ ከቄደር በኋላ ዳትመለሽ ከሆነ ወዴት ሂጂ? ወደ ገዳም ሂጂ። የጥሞና ጊዜ እግዚአብሔር ሆይ ለኔ የፈቀድክልኝ ለኔ የምትለውን ትዳር የተባረከ የሚያሳርፍ ስጠኝ። እውነቴን ነው የምላችሁ፣ የሚያሳርፍ ትዳር ስጠኝ። እነሆ ትዳር ካንተ ነው፣ ትዳር ከእግዚአብሔር ነው የሚባለው እውነት ነው። በሀዝኔታ በይሉንታ ነገ ይሄ ልጅ እኮ የለውም እኔና እሱ ሰርተን አንድ ላይ ማደግ እንችላለን፣ ዋናው እኔ ጋር ገንዘብ አለ፣ እሱ ጋር ጉልበት አለ፣ እሱ ጋር ጭንቅላት አለ ብለው ስትገቡ የጠበቃችሁትን ነገር አታገኙት፣ እግዚአብሔርን አታገኙት። እኔን ተመልከቱ። እኔ ሄድኩኝ ካለኝ ነገር ሁሉ በጎች ከፍቶች እስከ መነገድ ድረስ። ከዛን እነሱ እምቢ ሲሉኝ አልሆንም ስከስር ጠላ አረቄ በቃ እውነቴን ነው የምላችሁ የምችለውን ነገር ኃይሌን ጭርስ አድርጌ ከሰው ተራ ወጥቼ ከሰው በቃ እኔ አይታችሁኛል ምን እንደምመስል እግዚአብሔርን የሆነ ሞቼ ያ ሰው ግን ራሱን ነበር የሚገነባው፣ ሌላ ሰው ነበረው። እኔ ሚስት የኔ ውድ ሌላ ለቤት ውጭ ሲወጣ ግን ሌላ ኢትዮጵያ የምትኖር መልኳ ያማረ ጉልበቷ ያለ በቃ ሁሉ ነገር አንቺ ከሀገር ሳትወጪ ስትቀሪ ሰው ሲያወራሽ አትረበሽም፣ ሰው ሲናገርሽ አትረበሽም፣ አይከፋሽም። ቢከፋሽም እንደኛ አይደለሽም። ስለዚህ እኔ ምንድነው ሲናገረኝ ቶሎ ይከፋኛል። መጀመሪያ የነበረው ፍቅር የለም። ሲቆጣ ለምን ተቆጣኝ፣ ሲናገር ለምን ተናገረኝ፣ ለምን እንደዛ ሆንሽ፣ ይሄ ነገር ይሰማኝና ለምን እንደዛ ያለኝ ብዬ ጥያቄ መረበሽ። ከዛ ነሱ ምንድነው ጭንቅላቷ ልክ አይሰራም፣ አረብ ሀገር ድሮም እንደዚህ ናችሁ፣ ይሄ በቃ ይሄ ነገር ይደርስባችኋል። እኔ የእውነቴን ነው በህይወቴ ዳግም ማል ደግሞ ብዬ በቃ በራሴ የተማረርኩ ቢሆን ትዳር ነው። ሁለተኛ በቃ እኔ ልጅ ሰጥቶኛል እግዚአብሔር ጤና ሰጥቶኝ ምንም ልስራ ምንም ልጆችን እንዳሳድግ ጽናቱን ይስጠኝ። 2 ልጆች አሉኝ። እነሱን እንዳሳድግ ጉልበቱን ይስጠኝ፣ ብርታቱን ይስጠኝ። እሱም ደግሞ ምን እላለሁ እግዚአብሔር አምላክ ልቦና ሰጥቶት የተባረከ ትዳር እንድሰጠው። እንዲህ ነው ከዚህ በላይ ብዙ ስለ እሱ አብሮነት አለን፣ በመካከላችን ልጅ አለን፣ ማውራት አልፈልግም። ግን ምንድነው የምላችሁ እናንተ እባካችሁ ሮጣችሁ በተለይ ደግሞ በቃ አፈቅርሻለሁ በፍቅር አንደበቱ በፍቅር የሚገላችሁ ወንድ የውሸቱን ነው። እግዚአብሔርን ተግባር እኔ ስላልገባኝ ነው፣ በቃ ስላላወቅኩት ምን እንደሆነ ፍቅር ምን እንደሆነ አላውቅም። ከሰው ጋር ማሳለፍ ምን እንደሆነ አላውቅም። ልጅነታችሁን በአረብ ሀገር እንደኔ ቆያችሁ የእውነት አንደበቱ ቅቤ ወደ ጩቤ እንዳያጋጥማችሁ። በቃ አንደበቱ ከገዛችሁ እናንተ በቃ ሁሉ ነገራችሁን ታጣላችሁ። እና
ባካችሁ ውድ የመዳም ቅመም ወደ ሀገራችሁ ስትሄዱ ያላችሁትን ነገር ቤተሰብ ሊገፋችሁ ይችላል፣ ሊከፋችሁ ይችላል። ያን ቀን እኔ ያለውልሽ የኔ ውድ የኔ ወርቅ የኔ ቅመም ቅማይልሽ ጉድ የለም። አንቺ በስትሄድ ዋው እንዴት ይወደኛል እንዴት ያፈቅረኛል። ውሸት ውሸት እንዳታምኑት። እቀጥልላችኋለሁ። ሌላው በቀጣይ ጠብቁ።